ስለ ኢራን ምዕራባውያንና ሚዲያዎቻቸው በፍጹም የማይነግሩን እውነታዎች ብዬ የማስባቸውን ነገሮች ልንገራችሁ። ብዙውን ጊዜ በምዕራባውያን ሚዲያዎች ኢራን ስትገለጽ የጦርነትና የጥፋት ቀጠና ተደርጋ ነው። ነገር ግን ከስክሪኑ ጀርባ ያሉና ዓለም እንዲያውቃቸው የማይፈለጉ አስገራሚ እውነታዎች አሉ። ኢራን ለዓመታት የቆየ ከባድ የኢኮኖሚ ማዕቀብ ቢጣልባትም በሳይንስና ቴክኖሎጂ በዓለም ቀዳሚ ከሚባሉ ሀገራት ተርታ ተሰልፋለች። ኢራን በናኖ ቴክኖሎጂ ምርምር በዓለም 4ኛ ደረጃ ላይ ትገኛለች። በመካከለኛው ምስራቅ እጅግ ዘመናዊ የሕክምና ማዕከል ያላት ሲሆን በተለይም በአይን ቀዶ ጥገናና በሰው ሰራሽ አካላት ግንባታ ዓለምን እያስገረመች ነው። በምዕራባውያን ሚዲያዎች የኢራን ሴቶች ጭቆና ውስጥ እንዳሉ ብቻ ነው የሚወራው። ሆኖም ግን በኢራን ዩኒቨርሲቲዎች ውስጥ ከ60% በላይ የሚሆኑ ተማሪዎች ሴቶች ናቸው። በምህንድስናና በሳይንስ ዘርፎች የሴቶች ተሳትፎ ከብዙ የምዕራባውያን ሀገራት ማለትም አሜሪካንን ጨምሮ የላቀ መሆኑ ይነገራል። ኢራን ከ90% በላይ የምግብ ፍላጎቷን በራሷ ምርት ትሸፍናለች። ይህ ለማንኛውም በማዕቀብ ውስጥ ባለች ሀገር እጅግ ከባድ ስኬት ነው። ግብርናዋን በማዘመን በስንዴ በሩዝና በፍራፍሬ ምርቶችም ራሷን ችላለች። ኢራን የውጭ መኪናዎችና የጦር መሳሪያዎችን እንዳታስገባ ብትታገድም ዛሬ የራሷን መኪናዎች፣ ጀቶች፣ ሰርጓጅ መርከቦችና የሳተላይት ተሸካሚ ሮኬቶችን እስከ መስራት ደርሳለች። ማዕቀቡ የራሳችንን እንድንሰራ አደረገን የሚለው የቴሄራን መፈክር በተግባር ታይቷል ማለት ነው። ኢራን ወይም ጥንታዊቷ ፋርስ ከ2500 ዓመታት በላይ ያስቆጠረ ታላቅ ስልጣኔ ባለቤት ናት። ዛሬም ድረስ በግጥም በስነ ጥበብና በፊልም ኢንዱስትሪው ዓለም አቀፍ ሽልማቶችን የምትበላ ሀገር ናት። ኢራን ማለት በሚዲያ እንደሚነገረን በጥይትና የቦምብ ድምጽ ብቻ አይደለም። ከማዕቀብ በታች የበቀለች የቴክኖሎጂ ተአምርና የጥንታዊ ስልጣኔ ባለቤት እንጂ